Let's
ሊቀ ዲያቆናት ዝማሬ አልዓዛር እግዚአብሔር ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በዕድሜ በጸጋ ይጠብቅልን። በቤታችን ወላዲተ አምላክ ከፍ ደግፍ አድርጋ በቤቱ ታኖርልን። የእናቱን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ወለተ ሐዋርያትን ነፍስ ይማርልን። እስቲ እግዚአብሔርን ከፍ አድርጋችሁ አመስግናችሁ። ወርሃ ጽጌ ላይ ነው የምንገኘው። አራተኛው ሳምንት ማህሌት ዛሬ ይደረጋል። በጽጌ አበባ ማለት ነው። ጽጌ ማለት ምን ማለት ነው? ብዙዎቻችሁ አታድሩ ወይም ደግሞ ማህሌት አትቆሙ፣ ግን ለቤተ ክርስቲያን አበባ ይዛችሁ እንድትመጡ አባቶች መልእክት እያስተላለፉ ነው። አበባ ለቤተ ክርስቲያን ስጦታ ተደርጎ ይሰጣልና ማህሌቱን መቆም ባትችሉ፣ ልጆቻችሁ ከእናንተ መለየት ባይችሉ እንኳን አበባ ይዛችሁ እንድትመጡ መልእክት ለማስተላለፍ ጭምር ነው። ከዚህ ባለፈው ሳምንት በክቡር አባታችን መላከ ሰሃን አማካኝነት አስካለ ማርያም የተባለች እህታችን ለቅድስት አርሴማ ቤተክርስቲያን 12,000 ብር የሚያወጣ ስታብላይዘር ወይም ደግሞ የኤሌክትሪክ ፓወር መቆጣጠር የሚችል እቃ ገዝታልናለች። እግዚአብሔርን አመስግኑላት። አስካለ ማርያም ትባላለች። ወንድማችን ጴጥሮስ ደግሞ እናታችን አርሴማ ብቻ ለምን ብሎ አሁንም በዚህ ዋጋ 12,000 ብር አውጥቶ አዲስ ስታብላይዘር ሁለት ቤተክርስቲያን ሰውታል ማለት ነው። እግዚአብሔርን አመስግኑለት። ነሱ እህታችን አስካለ ማርያም ቅድስት አርሴማ ስትገዛ ስታብላይዘሩን ህዳር 6 ቤተክርስቲያኑ ስለሚደረግ ነው። አሁን ዘመዶቻችሁ ጓደኞቻችሁ አዲስ ቤት ሰርተው ምርቃት ሲጠራችሁ ባዶች ይላል። ስለዚህ አስካለ ማርያም በስታብላይዘር ጀምራለች። ተክለ ሰማዕት ቁልፉን ለቤተክርስቲያኑ ካስረከበ በኋላ እናታችን ቅድስት አርሴማ ቤታ ስትገባ ከጸናጽሉ ከመቋሚያ ከመሰጠቀሙ ጀምሮ ከመስቀሉ ጀምሮ እንደያለባቸው አልዘጋሁትም።